አስተዋይነትና ብልሃት ይጠበቃል። ከሴት ቀላል ነው ወይ? ኖ የማወራችሁ ነገር እንዳለ በጣም ሲበዛ ከባድ። አንዳንዴ ለእኔ እየከበደኝ ነው ማወራችሁ። በነገራችን ላይ ትዕግስት የሌላት ሴት ብዙ ነገር ከምታስተካክለው ይልቅ የምታበላሸው ነገር ይበዛል። ከዛሬ ይልቅ ነገን እያበላሸችው ትሄዳለች። በጣም ትዕግስተኛ ሴት ዛሬዋ ነው የሚበላሸው፣ ነገዋን ግን እያስተካከለች ትሄዳለች። ሴት ልጅ ደግሞ የምትጸልይ ከሆነ ምን ያደርጋታል? ፈጣሪ መንፈሰ ጠንካራ ሴት ያደርጋታል። የምትጸልይ እና አስተዋይ ሴት እግዚአብሔር በቃ ይሄ መንፈሰ ጠንካራነትን ይሰጣታል። አንዳንድ ጊዜ ዝም ብሎ የዋህ ሆነው እንደ ሞኝ የሚኖሩ ሴቶች አሉ። በቃ ንብረት ችግር የለውም፣ እንትን ችግር የለውም፣ እንትን ችግር የለውም ብለው ሲያድርም ችግር የለውም ሲመጣም እንደፈለገ በቃ እንዲሆን ዝም ብሎ በቃ የዋህነት ሳይሆን ሞኝነት ያለባቸው። ሰላም ጤና ይስጥልን። እንዴት አላችሁ የመልሕቅ ቤተሰቦች? እንኳን ወደ መልሕቅ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ እንግዲህ ሴቶችን የሚመለከት አንድ ሀሳብ ይዤ መጥቻለሁ። በሱ ላይም ደግሞ ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። እስከ መጨረሻው ድረስ እንድትከታተሉ መልእክቴ ነው። እንግዲህ በጣም ብዙ ወንዶች ቢሮዬ ሲመጡ ከሴቶች የሚያጧቸው እና ደጋግመው አስተያየት የሚያቀርቡባቸው እንዲሁም ደግሞ ከመጽሐፍም አንጻር አሴ ሳይኮሎጂ አሴ ስፒሪቹዋል ላይፍ እያንዳንዱ ከሁሉም ነገር አንጻር በይበልጥ ተወዳጅ የሚያደርጋት ተፈቃሪ የሚያደርጋት በባሏ ዘንድ ደግሞ ሁል ጊዜ ክብሯ ከፍ እያለ ዜድ ምን አይነት ሴት ናት፣ ምን አይነት ማንነት ያላት ሴት ናት የሚለውን ለማየት እንሞክራለን። ይሄን ስንል ግን አታውቁም ማለት አይደለም። ሰዎች ብዙ ነገር ቢያውቁም አንዳንዴ የሚያውቁት ነገር መካከል ሆነው የሚጠፋባቸው አንዳንዴ የሚያውቁት ነገር ነው። አንዳንዴ ደግሞ ለማወቅ ካልፈለጉ በስተቀር ከሚያውቁት ነገር ውጪ ምንም አለማወቅ አለ። አውቅ ያለው ብሎ ካወቀ ሰው በቃ ሌላ ነገር ለማወቅ አልፈለግም እና አዲስ ነገር አያውቅም። ያኔ ምን ይሆናል? የሚያውቀውን ብቻ ነው የሚያውቀው ነው የሚሆነው። እና በተቻለ መጠን ሴቶች የምታውቁት ከሆነ ለማጠንከር፣ የማታውቁት ከሆነ ደግሞ ይበልጥ ለማደራጀት በህይወት ዘመናችሁ ይጠቅማል ብዬ የማስበው ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ይህን ቪዲዮ ለእህቶቻችሁ፣ ለዘመዶቻችሁ፣ አግብታ በትዳር የምትኖር ለማግባት ፍላጎት ያላት እህት ካላችሁ ይህን ቪዲዮ ላኩላት። በህይወት ዘመኗ በጣም ብዙ ሀሳቦችን እየተማረች እስከ ተሞቷ የምትቀጥልበት ትልቅ ሚዲያ ነው። ለወደፊት እንግዲህ ሚሊዮኖች ጋር እንደርሳለን እንመታለን። እስከ መጨረሻው ድረስ ተከታተሉን። እንግዲህ ሴት ልጅ ተወዳጅ እና ተፈቃሪ የሚያደርጋት 10 ባህሪያት እንግዲህ 20-30 ሊሆን ይችላል። እኔ ከዛ ውስጥ በትንሹ ትልቅ የሚባሉትን 10 አምጥቼላችኋለሁ። የመጀመሪያው እንግዲህ ሴት ልጅንም ወንድ ልጅም የመጀመሪያ ሰውን ተወዳጅ የሚያደርገው ሰውን ለሰውነቱ የሚያበቃው እግዚአብሔርን መፍራት። ብዙ ጊዜ ሰዎች ራሴ ላይ መስራት እፈልጋለሁ፣ ራሴን መሆን እፈልጋለሁ ሲሉ ሰምታችሁ ከሆነ ራስን መሆን ራሱ የሚቻለው መጀመሪያ ራስ ሲኮን ነው። ራስ የሚኮነው ራስ ተኮኖ ነው። ራስ መሆንም የሚቻለው ደግሞ መጀመሪያ ራስን በማወቅ ነው። ራስን ለማወቅም ደግሞ እግዚአብሔርን ማወቅ በጣም ወሳኝ ነው። ሰውን ለሰውነቱ የሚያበቃው እግዚአብሔር ስለሆነ፣ አለበለዛ ሰው ለሰውነቱ ራሱ ሊበቃ አይችልም። ለሰውነቱ ካልበቃ ደግሞ የሰውን ስራ መስራት አይችልም። የሰው ባህሪ ሊኖር አይችልም። በዛ መንገድ ሊኖር አይችልም። እና የመጀመሪያ ሴት ልጅ ፈራ እግዚአብሔር ሊኖራት ይገባል። ይሄ እንደዚህ ዘመኑ አይነት ፈራ እግዚአብሔር አይደለም እላችሁ። እንደዚህ ዘመን ሁላችንም አስመሳይ የሆንበት እንደዚህ ዘመን አይደለም። ይሄ ዘመን እኔ በህይወት ዘመኔ ብዙ አይቻለሁ። በተለይ እኔ የተቀመጥኩበት ቦታ ሆናችሁ ስታዩ በጣም ብዙ ሰው ለካ እኔም በዚህ ደረጃ አስመሳይ ነኝ እንዴ እባክህን ከዚህ አውጣኝ ብዬ እስከምጸልይ ድረስ እና እንደዚህ አይነት ማንነት የለኝም። ነገር ግን የሆነ ነገር ላይ ብቻ አስመሳይ ሆኜ ራሴን አገኘዋል የሆነ ነገር ላይ እና በዚህ መጠን ደግሞ ከስተመሮችን እንግዲህ ሴት ታያላችሁ፣ ወንድ ታያላችሁ፣ ልጆች ታያላችሁ፣ ወንድም እህት ታያላችሁ እዚህ ስራ ላይ እና ብዙ ሰው ህይወትን ትዳስሳላችሁ። ሙስሊሙ ይመጣል፣ ክርስቲያኑ ይመጣል፣ ፕሮቴስታንቱ ይመጣል፣ የትም ሃይማኖትም የለኝም የሚለው ይመጣል እና እነዛ ሁሉ መካከል የምታዩት ማንነት አለ። ዞሮ እንደዚህ ዘመን አይነት አስመሳይነት ሳይሆን የእውነት እግዚአብሔርን መፍራት ከልብ። ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነና ሴት ልጅ በባለቤቷ ዘንድ ግሬስ የሚሰጣት ተወዳጅ የሚያደርጋት እግዚአብሔር መቼም ሰውን የመወደድን ጸጋ ካልሰጠው ሰው ተወዳጅ መሆን አይችልም። ሰው የመጀመሪያው ሴት ልጅ ፈራ እግዚአብሔር ሊኖራት ይገባል። ሁሉን ነገር የምታደርገው እግዚአብሔርን ከመፍራት ነው። ይህም በነገራችን ላይ ዓለም ላይ እንደ ሰው የተፈጠረ ማሰብ የሚችል ሰው ሁሉ ቢጠቀመው ያተርፍበታል። እንግዲህ እግዚአብሔር ሰው ቢፈራው ባይፈራው የሚጨምርለት ነገር የለም። ነገር ግን ሰው ልጅ ሰው ሆኖ የተፈጠረ ሁሉ እግዚአብሔርን ቢፈራ የሆነ የማስተዋል ጥበብን ያገኛል እና በተቻለ መጠን የመጀመሪያ ሴት ልጅ እግዚአብሔርን ብትፈራ፣ ስራዎቿ ደግሞ እግዚአብሔርን ስትፈራ እግዚአብሔርን በመፍራት ይገለጣሉ። ትትናዋ፣ መኝታዋ፣ ጫወታዋ፣ ንግግሯ እንዳለ በዛ ይገለጣል እና ያስታውቅባታል። በነገራችን ላይ ፈራ እግዚአብሔር በልቧ ያለና
አስመሳይ የሆነች ሴት ታስታውቃለች። የእውነት የምትፈራና እንደው እንደደረሰ ብቻ ዝም ብላ የምታወራ ሴት ሰማይና ምድር። ወንድም እንደዛው የእውነት የሚፈራ ወንድና ወንድ ኖርማሉ ወንድ ዝም ብሎ ይለያል። እና የመጀመሪያ እግዚአብሔርን መፍራት ቢኖራት እና ሁሉን ነገር የምታደርገው እግዚአብሔርን ከመፍራት አንጻር ከሆነ 100% በባለቤቷ ዘንድ ሞገስን የማግኘት አቅም አላት። የመጀመሪያው እሱ ነው። ሁለተኛው ደግሞ አስተዋይነትና ብልሃት ነው። እንግዲህ ይሄ ሁሉ አይኖረውም። ሁሉ ሰው ስለተማረ አስተዋይ አይሆንም። አስተዋይ ስለሆነ ግን በሕይወት ዘመኑ ሰው ብዙ ነገር ይማራል። እና አንድ ሴት አስተዋይና ብልሃተኛ ሴት ከሆነች እኔ ልነግራችሁ አልችልም። አንድ ሴት ምን አለችኝ ከዚህ በፊት እና ማስተዋልና ብልሃት ይጠበቅብሽ እሱ አይደል እንዴ ታዲያ ከበደኝ ለዛ እንዴ ታዲያ መጣው ስንት ኪሎ ሜትር አቋርጬ አለችና እንዲህ አይነት ቦታ ትንሽ ከባለቤቷ ጋር ተጣላችና ከቤት ወጣለችና ከቤት የወጣችበት መንገድ ልክ አይደለምና እንደዚህ አይነት ቦታ እንኳን ትንሽ አስተዋይነትና ብልሃት ይጠበቅብሻል እኮ ታዲያ ለዛ እንዴ መጣሁት። አነጋገሯን በተለይ ብታዩ ያስቃልና ዞሮ አስተዋይነትና ብልሃት ይጠበቃል። ከሴት ቀላል ነው ወይ ነው የማወራችሁ ነገር እንዳለ በጣም ሲበዛ ከባድ። አንዳንዴ ለእኔ እየከበደኝ ነው ማወራችሁ። በነገራችን ላይ ለእኔ ራሱ እየከበደ፣ ምክንያቱም መቼም ሁላችንም ከራሳችን ጋር እንጋፈጣለን። ከራሳችን ጋር ትግል እስከ ዕለተ ሞት። እኔም ከራሴ ጋር እታገላለሁ፣ እናንተም ከራሳችሁ ጋር ትታገላላችሁ እና የመጨረሻ ራስን ወደ ማሸነፍ እያደግን እንድንሄድ ማለት ነው። እና ነገሮች ላይ አስተዋይ የሆነች ከዛ ደግሞ ብልሃተኛ የሆነች ይሄን ነገር ዛሬ ከነገርኳችሁ ለምን መሰላችሁ? ቀስ ብላችሁ ለማጤን ከሞከራችሁ እያደገ ይሄዳል። ለምሳሌ ፕሊዝ ስለ ጋብቻ መጽሐፍ አንብቡ ብዬ ዛሬ የሆነ መጽሐፍ ሪኮመንድ ባረጋችሁ በእርግጠኝነት ዛሬ ከጀመራችሁ እስከ ዛሬ ዓመት እያደገ ይሄዳል። እኔ የዋህነትና አስተዋይነትና ብልሃት ያልኳት ሴት ብልሃት በውስጧ እያደገ ይሄዳል። ነገሮች ላይ እያንዳንዱ ነገር ላይ ብልሃተኛ ሴት ትሆናለች። አስተዋይ ሴት ትሆናለች። ምኑ ላይ? እያንዳንዱ ነገር ላይ ምን እየሆነ ይሄዳል? ይሄ ነገር እያደገ ይሄዳል። የዛሬ ዓመት 2 ዓመት 3 ዓመት ራሱ የሆነችውን ስታይ ራሷን ማድነቅ ትጀምራለች። ራሷን መውደድ ትጀምራለች። ራሷን መቀበል ትጀምራለች። አንዳንዶቹ ራሳቸውን ይጠላሉ። እኔ አርጅቻለሁ፣ ከዚህ በኋላ ተወዳጅ አይደለሁም፣ ከዚህ በኋላ ተፈላጊ አይደለሁም፣ ከዚህ በኋላ እሱም አይፈልገኝም፣ ሌላ ወንድም አይፈልገኝም፣ ልጆቼም አይፈልግም፣ ቆዳዬ እየተሸበሸበ ነው። ምንም ሳይሆኑ እኮ ነው ገና በ20 ዓመት በ30 ዓመት በ40 ዓመት ተስፋ ይቆርጣሉ። በዛ መጠን ደግሞ በራስ መተማመናቸው ያለ ደግሞ 55-60 ዓመት የሞሉ አዛውንቶች አሮጊቶች አይታችሁ ከሆነ ግሬሳቸው፣ በራስ መተማመናቸው፣ እርጋታቸው ስታዩ ምን አለ የኔ እናት በሆነች እስክትሉ ድረስ። እኔ አሁን አክስቴን ሳያት በቃ ግሬሷን እደምምባታለሁ። በእርግጥ ባለቤቷ በጣም ትልቅ ሰው ነበረ፣ ነፍሱን ይማርና ግን አለባበሷን ምኗን ሳይ ሁል ጊዜ ይገረማል። ሁል ጊዜ በቃ ያላትን ግሬሷን ምናምን ሳይና ሜቢ ፎቶ አስቀምጥላችኋለሁና እንግዲህ አስቡት ወደ 80 ዓመት ልትሞላ ነው። በዛ በ80 ዓመቷ ራሱ በራስ መተማመኗ፣ ልበ ሙሉነቷ፣ እናትነት ለዛዋ፣ እቤቷ ስንሄድ የምታደርገው ነገሮችን የምትፈታበት መንገድ እኔ በቃ ማሰብ ነው የሚከብደኝ እና ብቻ